ተመልካቾቻችን አሁን አስቸኳይ መልእክት ከደቡብ ወሎ ውጫሌ አካባቢ ደርሶን ነው። ወደ ሰሜን ጎንደር አርማጮህ እያመራ ያለ የህዝባዊ ወያኔ ሓርነት ትግራይ ወታደሮችን የጫነ ተሽከርካሪ በጉዞ ላይ በመሆኑ በአካባቢው የሚገኘው ህዝብ መንገድ ላይ እንዲያስቆመው ጥሪ ተደርጓል። በሰሜን ጎንደር በተለያዩ አካባቢዎች መንገድ በመዘጋቱ በውጫሌ በኩል አድርጎ ወደ ጎንደር ለመግባት ጉዞ ላይ እንዳለ ነው መረጃው የደረሰን። ከዚያው ከአካባቢው የተደወለልን ቀጥለን እናቀርባለን። በውጫሌ በወሎ በኩል የተለያዩ ቦታ አለቀም ትላንትና 12 መኪና ወታደሮች እየሄዱ ነው። በውጫሌ በኩል በጋይ ስማዳ ይመጣ ማለት በጋይ ሰሜን ጎንደር እየወሰዷቸው ነው። ጋይንትና ጋይንት መድረሻ ጋለች ጋሳኝ ንባቱ አሳጋ ያሉትን ነገር ናቸዋል ይዛላሉ ማለት ነው። ግን በውጫሌ በኩል የሚመጣውን መንገድ ላይ ማቆም ይችላሉ። ይኸው አስቸኳይነት ስራቸው ብለው ነው። አሁን በውጫሌ ያለፈው አሁን 12 ቀን ነው አሉ። እነሱ ከረፈደ ነው የመጣው። መነሻቸው የት ነው መድረሻቸው? በደጋይ ጎንደር ነው። በዚህ በጎጃም ስለተዘጋ በወሎ ዞረው ቆሙ። በጋይ ታርገው ጎንደር ሊገቡ ሰሜን ጎንደር ነው። በአቋራጭ ሜዳቸውን ሌላ ቦታ ተዘግቷል መንገድ። ወደ አርማቸው በዚህ ጎንደር ገብቶባቸዋል። በውጫሌ በኩል በደቡብ ወሎ ማለት ነው። ደቡብ ወሎ ማለት በዚህ በወሎ ደቡብ ወሎ አብዛኛው በላሊበላ በኩል በስፋርገው ወደ ጋይ ይወጣሉ ማለት ነው። በጋይ ታርገው ወደ ሰሜን ጎንደር ሊሄዱ ማለት ነው። አንጋይ ላይ ከቤቶች ልማ ላይ ናቸው። በዛ በኩል ሰሜን ነው የሚገቡት። ወደ አርማቸው ሊሄዱ ይችላሉ። አሁን ተንቀሳቅሰዋል፣ ጀምረዋል ጉዞ ጀምረዋል። ውጫሌን አልፈዋል። ውጫሌን አልፈው አንድ ልዩ ኮብራ አለ ከባድ መሳሪያ ጭነዋል። በዛ መስመር ያሉትን በሙሉ ነው። በጋይንት ስማዳም እና ከስማዳም በፊት ያሉ ትናንሽ ወረዳዎች አሉ። በላሊበላ መስመር ያሉ በሱዳም ያሉትን እነሱ መንገድ እንዲዘጉ እንዲ አሁን የደረሰ የዜና ተብሎ ቢሰራ ሰዎች ያሉታል። ከውጫሌ በስማዳም ወረዳዎች ስለሚመጣ እዛ መስመር መንገድ እንዳሉ ሰዎች መዘጋጀት ስላለባቸው ማለት ነው። ተመልካቾቻችን በሌላ በኩል በጀነራል ሳሙራ ዩኑስ የሚመራ 4 የህወሓት አባላት ያሉበት አንድ ቡድን ጎንደር ገብቷል። ኢሳት ማረጋገጫ እየጠበቀ ነው። እሳቸው እዛ መገኘታቸው ምናልባትም ወታደራዊ እዝ በጎንደርና በጎጃም ለማቋቋም የታለመ እንደሆነ ይነገራል። ኢሳት እየተከታተለ የሚያቀርብ ይሆናል። ከትግራይ ተነስቶ በውጫሌ በኩል አድርጎ ወደ ጎንደር እያመራ ያለውን የወታደራዊ አጀብ መኪና ህዝቡ እንዲያስቆመው ጥሪ መደረጉን በድጋሚ ለማሳወቅ እንወዳለን። ተመልካቾቻችን በሌላ በኩል በጀነራል ሳሙራ ዩኑስ የሚመራ 4 የህወሓት አባላት ያሉበት አንድ ቡድን ጎንደር ገብቷል። ኢሳት ማረጋገጫ እየጠበቀ ነው። እሳቸው እዛ መገኘታቸው ምናልባትም ወታደራዊ እዝ በጎንደርና በጎጃም ለማቋቋም የታለመ እንደሆነ ይነገራል። ኢሳት እየተከታተለ የሚያቀርብ ይሆናል። ከትግራይ ተነስቶ በውጫሌ በኩል አድርጎ ወደ ጎንደር እያመራ ያለውን የወታደራዊ አጀብ መኪና ህዝቡ እንዲያስቆመው ጥሪ አሁን ተንቀሳቅሰዋል፣ ጀምረዋል ጉዞ ጀምረዋል። ውጫሌን አልፈዋል። ውጫሌን አልፈው አንድ ልዩ ኮብራ አለ ከባድ መሳሪያ ጭነዋል። በዛ መስመር ያሉትን በሙሉ ነው። በጋይንት ስማዳም እና ከስማዳም በፊት ያሉ ትናንሽ ወረዳዎች አሉ። በላሊበላ መስመር ያሉ በሱዳም ያሉትን እነሱ መንገድ እንዲዘጉ እንዲ አሁን የደረሰ የዜና ተብሎ ቢሰራ ሰዎች ያሉታል። ከውጫሌ በስማዳም ወረዳዎች ስለሚመጣ እዛ መስመር መንገድ እንዳሉ ሰዎች መዘጋጀት ስላለባቸው ማለት ነው። ጎንደር ነው። በዚህ በጎጃም ስለተዘጋ በወሎ ዞረው ቆሙ። በጋይ ታርገው ጎንደር ሊገቡ ሰሜን ጎንደር ነው። በአቋራጭ ሜዳቸውን ሌላ ቦታ ተዘግቷል መንገድ። ወደ አርማቸው በዚህ ጎንደር ገብቶባቸዋል። በውጫሌ በኩል በደቡብ ወሎ ማለት ነው። ደቡብ ወሎ ማለት በዚህ በወሎ ደቡብ ወሎ አብዛኛው በላሊበላ በኩል በስፋርገው ወደ ጋይ ይወጣሉ ማለት ነው። በጋይ ታርገው ወደ ሰሜን ጎንደር ሊሄዱ ማለት ነው። አንጋይ ላይ ከቤቶች ልማ ላይ ናቸው። በዛ በኩል ሰሜን ነው የሚገቡት። ወደ አርማቸው የተለያዩ ቦታ አለቀም ትላንትና 12 መኪና ወታደሮች እየሄዱ ነው። በውጫሌ በኩል በጋይ ስማዳ ይመጣ ማለት በጋይ ሰሜን ጎንደር እየወሰዷቸው ነው። ጋይንት መድረሻ ጋለች ጋሳኝ ንባቱ አሳጋ ያሉትን ነገር ናቸዋል ይዛላሉ ማለት ነው። ግን በውጫሌ በኩል የሚመጣውን መንገድ ላይ ማቆም ይችላሉ። ይኸው አስቸኳይነት ስራቸው ብለው ነው። አሁን በውጫሌ ያለፈው አሁን 12 ቀን ነው አሉ። እነሱ ከረፈደ ነው የመጣው። መነሻቸው የት ነው መድረሻቸው?
ተመልካቾቻችን አሁን አስቸኳይ መልእክት ከደቡብ ወሎ ውጫሌ አካባቢ ደርሶን ነው። ወደ ሰሜን ጎንደር አርማጮህ እያመራ ያለ የህዝባዊ ወያኔ ሓርነት ትግራይ ወታደሮችን የጫነ ተሽከርካሪ በጉዞ ላይ በመሆኑ በአካባቢው የሚገኘው ህዝብ መንገድ ላይ እንዲያስቆመው ጥሪ ተደርጓል። በሰሜን ጎንደር በተለያዩ አካባቢዎች መንገድ በመዘጋቱ በውጫሌ በኩል አድርጎ ወደ ጎንደር ለመግባት ጉዞ ላይ እንዳለ ነው መረጃው የደረሰን። ከዚያው ከአካባቢው የተደወለልን ቀጥለን እናቀርባለን። በውጫሌ በወሎ በኩል